ማውራት ፈልጌ ነው፣ ማወቅ ፈልጌ ነው። እንግዲህ እሺ፣ አሁን እኔ ከሃዲ ነው አልልህም። አንድ ልጅ ሲወለድ ከሃዲ ሆኖ ነው የሚወለደው አልልህም። ስለ እምነቱ ግን የማያውቅ ወይንም ደግሞ አቋም የሌለው ምንም አይነት እውቀት የሌለው ሆኖ ነው የሚወለደው። ምክንያቱም ሕፃን ነው። እንግዲህ ሁላችንም እናውቃለን ብዬ አስባለሁ። አሁን ለምሳሌ የሙስሊም ቤተሰብ ልጅ ሲወልድ ያን ልጅ ይዞ መስጂድ ሊሄድ ይችላል። እያደገ ሲመጣ ትምህርት እንዲማር ሊያደርገው ይችላል። የተለያዩ ስርዓቶችን እንዲፈጽም ሊያደርገው ይችላል። በዛ መንገድ ሃይማኖትን ይማራል እንጂ ያ ልጅ በተወለደበት ቅጽበት አላህን የሚፈራ ነው፣ አላህን የሚከተል ነው እንደዚህ ልትለው አንተ ልትወስን አትችልም። ያንን ኦኬ እኮ ገባኝ። አሁን እኮ ገብቶኛል፣ አንተ ሀሳብ ገብቶኛል። እነሱ ካደጉ በኋላ ነው ምርጫ መርጠው ሃይማኖት የሚመርጡት እንጂ እንዲህ በልጅነታቸው ሃይማኖት መርጠው ያዙ ይባላል ነው ያንተ ፖይንት? የአንተን ፖይንት አገኘ። አንተ ደግሞ ልክ የአንተን ፖይንት እንደማገኝልህ የንን ፖይንት አገኝልኝና ይህንን ተረዳኝ። ልጆች ሲወለዱ አሁን አንተ ከሃዲ ነው አይደለም የጠየቀኝ ነው። እኔ ደግሞ ያንን አልመልስም እኮ። ታዲያ ምንድን ነው ታዲያ ምንድን ናቸው ታዲያ? አሁን ምን መሰለክማ እኔ በራሴ መንገድ አስረቸዋልኩ። ምንም የማያውቁ ናቸው እኮ። የማያውቁ አማኝ ነው። የማያውቅን ሰው ደግሞ አማኝም ነው የሚያምንም ነው አትለው። ማያውቅን ሰው እኮ ምንድን ነው ታዲያ የሚባለው? አሁን ከሱ ከሚባሉት ነገር ተነስቼ እኮ የኔን ሀሳብ ላስታርቅልን። እሺ እኮ የሚባሉትን እኮ ነገርኩ። አሁን በእኛ ሃይማኖት ህፃናት ምንም አያውቁም ነው የምንላቸው ማለት ነው። ገብተዋል? ምንም አያውቁም ስለ እምነት፣ ስለ ሃይማኖት፣ ስለ መጽሐፍ ቅዱስ ኦር ስለ ቁርአን አንተ ስለምታደርገው ስለማንኛውም ነገር አያውቁም። ለዚህ ነው በነገራችን ላይ ህፃናት ከክርስቲያንም ጋር ከሙስሊሙም ጋር እየተጫወቱ በትምህርት ቤትም በሰፈርም በተለያየ ሁኔታ እንትን የምትላቸው። ስለዚህ አያውቁም ነው የኔ መልስ እኮ። አለማወቅ እኮ ታዲያ ከሃዲነት እኮ ነው። አሁን አንድ ሰው ሳያውቅ ኢየሱስ ክርስቶስን በአንተ ሃይማኖት ባያምን ኦልሬዲ ከሃዲ ነው። አያምንም በክርስቶስ ቢያውቅም ባያውቅም ማለት ነው። ኖ ከሃዲ የምለው እኔ አንድን ሰው አንድን ነገር ስለ አንድ ነገር መረጃ ያለውን ሰው ነው። አሁን ለምሳሌ ከሃዲ የምትለው አንተ በፍርድ ቤት ራሱ ከሃዲ የሚባለው የሆነን መረጃ አውቆ የሚሰውር ወይም ደግሞ የሚደብቅ ሰው ነው። ያንን ሰው እንጂ ስለ አንድ ነገር መረጃ ኖሮት ያንን ነገር የማያደርግ ያንን ነገር የማይናገር የማይመሰክር ከሆነ ያንን ነው እንጂ ከሃዲ የምለው ስለ ምንም ነገር ምንም መረጃ ምንም አይነት እውቀት የሌለውን ሰው እንዴት ለምሳሌ አማዞን ጫካ ውስጥ የሚኖሩ ትልልቅ ሰዎች አሉ። ስለ ክርስትና አያውቁም። ምንድን ነው የሚባሉት እነሱ? አላዋቂ ነው የሚባሉት እኮ። ምን አማኝ ናቸው ወይስ ከሃዲ ነው የሚባሉት? ከሃዲ አይባሉም። ከሃዲ አሁን ነገርኩህ እኮ። ከሃዲ የምንላቸው ሁሉም ሰው ያውቃል እኮ። መካድ እኮ ማለት አንድን እውነት ማለት የሆነ ነገርን አውቁ አልቀበልም የሚል ነው አልከኝ። ኦኬ፣ ምንም የማያውቅስ ሰው ምንድን ነው የሚባለው በእናንተ ሃይማኖት? እኮ አላዋቂ ነው እኮ። አላዋቂ ምን እኔ ማለት አሁን አማኝ የሚያምን አለ፣ የሚክድ አለ፣ ከዛ መካከለኛ ደግሞ የለውም። ይኸውልህ አሁን አንተ የካደ ነው የሚለውን ነገር ልታስረዳኝ እየሞከርክ ነው። እኔ ደግሞ ያንን መካድ አይደለም እያልኩ ነው። መካድ አንድን ነገር አውቆ እንዳላወቀ መሆን ነው እያልኩ ነው። እኔ ደግሞ ህፃናት በባህሪያቸው ምንም አያውቁም። አንተ የምትወልደው ልጅ እኔ የምወልደው ልጅ ክርስቲያን አይደለም፣ አንተ የምትወልደው ልጅ ሙስሊም አይደለም ባይ ነኝ። ምክንያቱም እያደገ ሲመጣ ራሱ የሚወስን ስለሆነ። በሌላ ሀሳብ ልምጣልክ። በእናንተ ሃይማኖት ህፃኖች ሲወለዱ ንጹህ ናቸው ብለህ ታምናለህ? ንጹህ ናቸው ማለት ስለ ኃጢአት ነው? ኃጢአትም እርግማንም ምን ከምንም ነገር ንጹህ ሆኖ ነው የሚፈጠሩት ብለህ ነው የምታምነው? እኔ አሁን ለምሳሌ በእኛ እምነት ህፃናት ሲወለዱ በባህሪያቸው ማለትም ስለ አዳም ኃጢአት ካወራን በባህሪያቸው ኃጢአተኞች ናቸው ብለን እናምናለን፣ በክርስትና አስተምሮ መሰረት ማለት ነው። እሺ፣ ለምንድን ነው ኃጢአተኛ የሆኑት? ምክንያቱም ያው ከአዳም ተወራርሶ የመጣ ኃጢአት አለብን ብለን እናምናለን፣ ክርስቶስን እስከምንቀበልበት ቅጽበት ድረስ ማለት ነው። እሺ፣ አሁን አንድ ህፃን ልጅ በአዳም ምክንያት ኃጢአትን ወርሷል አይደለም? ያ ኃጢአቱን ለመውረሱ ማን ነው ኃላፊነቱን የሚወስደው? ማለት አሁን ለምሳሌ አንተ ዛሬ ገስት ላይ መተክ
ለምሳሌ እኔ ጋር እናወራለን፣ ኃላፊነቱን ወስዳለሁ፣ በስነስርዓት እናወራለን ብዬ ኃላፊነት ወስጃለሁ አይደለ? ሁል ጊዜ የሆነ አክሽን ሲደረግ ወይ የሆነ ድርጊት ሲደረግ ለዛ ድርጊት ኃላፊነት የሚወስድ አካል ያስፈልጋል አይደለም? ኦኬ። ስለዚህ እነዚህ ህፃን ልጆች ከአዳም ኃጢአት ለመውረሳቸው ለመውረሳቸው ማን ነው ኃላፊነቱ የሚወስደው? እሺ፣ በጣም አሪፍ ጥያቄ ነው። እንግዲህ እኔ የነገርኩ መጽሐፍ ቅዱስ የሚናገረው እውነት አንድ ሰው ከአዳም ጀምሮ ማለት ነው ኃጢአተኛ እንደሆነ ነው። መጽሐፍ ቅዱስም ሲናገር ጻድቅ የለም፣ ቅዱስ የለም፣ አንድም እንኳን ጻድቅ እንደሌለ ይናገራል። እና ይሄ ማለት ምን ማለት ነው ብለን ስንል ከአዳም አለመታዘዝ ጀምሮ ማለትም አዳም ከኤደን ገነት ከወጣበት ከተባረረበት ቅጽበት ጀምሮ የሰው ልጆች ኃጢአተኛ ናቸው። ማለትም ከአዳም በተወራረሰ ኃጢአት ባለመታዘዝ ውስጥ እና በእግዚአብሔር መንገድ ባለመገኘት ውስጥ በደለኛ ናቸው ብለን እናምናለን። እና ከአዳም አለመታዘዝ ባህሪ የተነሳ የሰው ልጅ በሙሉ ያለመታዘዝ ባህሪ ወይንም የኃጢአት የአመፃ ባህሪ ባለቤት ነው ብለን እናምናለን። ይህንን ስናምን አሁን አንተ ማን ነው ኃላፊነት የሚወስደው አካል ማን ነው ስትል፣ ለምሳሌ አዳምን ከኤደን ገነት እግዚአብሔር ሲያስወጣው ከዛ ደግሞ ከዚህ በፊት ይበላ ከነበረው ከህይወት ዛፍ እንዳይበላ ያችን የህይወት ዛፍ እንዳይበላ ሲከለክለው፣ ከዛ በኋላ ደግሞ አዳምን አስወጥቶ ያቺ ዛፍ በምትገለባበት ሰይፍ እንድትጠበቅ ማለትም ማንም ወደዛ ዛፍ እንዳይቀርብና እንዳይበላ በተለይ አዳም ወደዛ ዛፍ ሄዶ እንዳይበላ እግዚአብሔር ሲከለክለውና ከዛ ደግሞ ከኤደን ገነት ሲያስወጣው እናያለን። የዘፍጥረትን ታሪክ ምናልባት በደንብ የምታውቅ ከሆነ ማለት ነው። እና በዛ ሰዓት አንድ ቆይ ይቅርታ፣ የሰው ልጆች በእናንተ እንዴት እርግማንን እንደሚወርሱ አዳም እንዴት በደም ነው ክርስቶስ ራሱ እንዴት እንደሚያድናቸው ሁሉንም ነገር እረዳዋለሁ። አሁን የጠየቅኩት ጥያቄ ምን መሰለህ? እነዚህ ልጆች ኃጢአት ለመውረሳቸው ማን ነው ኃላፊነቱን የሚወስደው? በቃ ኃላፊነት የሚወስደውን አካል ነው ማወቅ የፈለግኩት። እንዴት እንደሆነ በደንብ ነው የማውቀው። ይቅርታ ልመጣለን እንዴት እንደሆነ ምናምን ነገር ከምትለፋ የማውቀው ነገር ስለሆነ ወደ ፖይንት ሁናልኝና እነዚህ ህፃን ልጆች ኃጢአትን ለመውረሳቸው ማን ነው ኃላፊነቱን የሚወስደው? እሺ እንግዲህ ያው እኔ ኦርደር አድርጌ እየተናገርኩኝ ያለሁት ምናልባት አንተ ልታቅ ትችላለህ፣ ግን ጀርባ ላይ ሆነው ከስር ኮመንት የሚያደርጉ የተለያዩ ኦዲየንሶች አሉ እና እነዛ ሰዎች ምናልባት እንዳንተ ያንን ያክል ላያውቁ ይችላሉ። አላማዬ እነሱንም ማሳወቅ ነው ከአንተ በተጨማሪ ማለት ነው። የላይሁ ጥቅም ያስሆናል። ደስ ባለ መንገድ ቀጥል፣ ችግር የለም። ስለዚህ እግዚአብሔር አዳምን ባስወጣበት በዛ ቅጽበት ላይ የተከናወነው ፍሬውን የመከልከል ሀሳብ ከዛ ደግሞ አዳምን የማስወጣት ተግባር በኋላ እግዚአብሔር ዘፍጥረት መጽሐፍ ምዕራፍ 3 ላይ ደግሞ እንደገና የሰጠው አንድ ቃል ኪዳን አለ አይደለ? የሴቲቱ ዘር በሴቲቱና በአንተ መካከል በዘርህና በዘሯ መካከል ጠላትነትን አደርጋለሁ ብሎ እግዚአብሔር አምላክ ዘፍጥረት መጽሐፍ ምዕራፍ 3 ላይ ማን ኃላፊነቱን እንደሚወስድ ይናገራል። እና ይሄ ሁሉ አዳም ላይ የመጣውን ኃጢአት አለመታዘዝ በሰይጣን አማካኝነት ወደ ሰው ልጆች የመጣውን ኃጢአት ለመቀልበስ ወይንም ደግሞ ለማስወገድ አንድ ጣልቃ የሚገባ አካል እንዳለ እግዚአብሔር አስቀድሞ ዘፍጥረት መጽሐፍ ምዕራፍ 3 ላይ ተናግሯል ማለት ነው። ይህንን ማን ብሎታል? የሴቲቱ ዘር ብሎ ተናግሮታል ማለት ነው ዘፍጥረት ላይ። ስለዚህ ኃላፊነቱን የሚወስድ አካል ካልከኝ ለሰው ልጆች በሙሉ ኃጢአትን በማስወገድ ኃላፊነቱን የወሰደው ጌታችን ኢየሱስ ክርስቶስ ነው። ማለው ሚዩት አድርጌ እያወራሁ ነበረ። እሺ እኔ የጠየቅኩህ ኃጢአቱን ለማስወገድ ማን ነው ኃላፊነቱን የሚወስደው ሳይሆን እነዚህ ልጆች ኃጢአቱን ለመሸከማቸው ማን ነው ኃላፊነቱን የሚወስደው? እኔ ማን ነው ኃጢአቱን ለማስወገድ እሱ አይደለም ጥያቄ። መጀመሪያ እነሱ ኃጢአቱን ለመሸከማቸው ማን ነው ኃላፊነቱን የሚወስደው? እራሳቸው የሰው ልጆች ናቸው ኃላፊነቱን የሚወስዱት በዛ መንገድ። ሁሉም የሰው ልጆች? አዎ አብሶሉትሊ የሰው ልጆች። ኦኬ አንድ ህፃን ልጅ የውርስ ኃጢአት ውስጥ ሆኖ ለመወለዱ እሱ ከሆነ ኃላፊነቱ የሚወስደው መች እድል ተሰጠው? አሁን እኮ ተጠያቂነት መጀመሪያ ኃላፊነት ሊሰጥክ ይገባል። ሰው እንዴት ነው ኃላፊነት ባልተሰጠው ነገር ተጠያቂ የሚሆነው? እሺ እንግዲህ እኛ በክርስትና እምነት በኩል ያለውን ነገር ሳስረዳ አንድ ልጅ
አንድ ሰው ኃጢአተኛ ነው ብለን የምንልበት መስፈርት አለ። አሁን ለምሳሌ እኛ ስለ ኃጢአታችን ኢየሱስ ሞቶልና ምናምን ስንል እኛ በምን አይነት ኃጢአት ውስጥ ነበርን የሚለውን ነገር ማሰብ በጣም አስፈላጊ ነው። እኛ በባህሪያችን እግዚአብሔርን የምንታዘዝ አይደለም። ማንም ሰው አይተህ ከሆነ ሕፃን ልጅም ቢሆን አሁን ኃላፊነት ማን ሰጠው፣ መች ዕድል ተሰጠው ምናምን ብለሃል። ይሄ ሁሉ ነገር መጀመሪያ የነበረው ማን ጋር ነው? አዳም ጋር ነው። ስለዚህ አዳም ጋር ኃላፊነት ተሰጥቶታል። የእግዚአብሔርን ሕግ እንዲጠብቅ የእግዚአብሔርን ትእዛዝ እንዲፈጽም እግዚአብሔር እድል ሰጥቶት ነበር። ስለዚህ በዛ ቀን በአዳም አለመታዘዝ ምክንያት ማለት ነው እና የእግዚአብሔር ቃልም ሲናገር በአንዱ አዳም አለመታዘዝ ምክንያት ኃጢአት ወደ ምድር ገባ፣ እንደዚሁ ደግሞ ሞት ለሰው ልጆች ሁሉ ደረሰ ይላል። ስለዚህ የምናገር ነገር መጽሐፍ ቅዱሳዊ እውነታ ያለው ነገር እንደሆነ እንድታምልኝ ፈልጋለሁ፣ እንድታውቅልኝ ፈልጋለሁ። ስለዚህ በአዳም ምክንያት ኃጢአት ወደ ምድር ገባ፣ ሞትም እንደዚሁ ለሰው ልጆች ሁሉ ደረሰ ብሎ የሚናገረው ከዚህ የተነሳ ነው ማለት ነው። ሰው አዳምንም ኃላፊነቱን ወስዶ እድል ተሰጥቶት ነበር ማለት ነው። ዳጊ አሁንም የጠየቅኩ ጥያቄ ልጆቹ ኃላፊነት የሚወስዱት መቼ ኃላፊነት ተሰጥቷችሁ ነው? ማለት ሰው እንዴት ነው ኃላፊነት ባልሰጠው ነገር ኃላፊነት የሚወስደው? ይሄ ነው ጥያቄ። ልጆቹ የውርስ ኃጢአት ለመውረሳቸው እነሱ ከሆነ ኃላፊነቱ የሚወስዱት መቼ ኃላፊነት ተሰጣቸው? እንዴት ነው ሰው ኃላፊነት ባልተሰጠው ነገር ተጠያቂ የሚሆነው ነው? ይሄ ነው ፖይንት። እሺ እንግዲህ መጽሐፍ ቅዱስ ሕፃናት፣ አዋቂያን፣ ወጣቶች ብሎ አይናገርም። አጠቃላይ ስለ ሰው ዘር ነው አይደል የሚናገረው? አይ ቲንክ ስለ ሰው ዘር ነው የሚናገረው። ይህንን ታምናለህ? አዎ የሚለው ምንድን ነው? ሁሉም እንትን ኃጢአትን ሰርተዋል፣ የእግዚአብሔር ክብር ጎሏቸዋል ነው የሚለው። ላይ ጎሏቸዋል ነው የሚለው፣ ግን ኃጢአትን ሰርተዋል የሚለው እንጂ ወርሰዋል የሚል የለም። እሺ መጽሐፍ ቅዱስ ስለ ሕፃናት አሁን አንተ ስፔሲፊክ አድርገህ እያወራኸኝ ያለው ስለ አንድ ሕፃን ልጅ ነው፣ ወይም ደግሞ ገና እየተወለደ ስላለ ልጅ ነው። መጽሐፍ ቅዱስ ግን ያንን ስፔሲፊክ አድርጎ የሚያስቀምጥ ሳይሆን አጠቃላይ ስለ ሰው ልጆች ባህሪ፣ ስለ ሰው ልጆች ኃጢአት ነው የሚናገረው። ይሄንን ታውቃለህ ወይ? እሱን እኮ ኃጢአት ስለሚሰራ ኃጢአት ነው እንጂ የሚያወራው ስለሚወረስ ኃጢአት አያወራም መጽሐፍ ቅዱስ። ስለሚሰራ ሁሉም ኃጢአትን ሰርተዋል የእግዚአብሔር ክብር ጎሏቸዋል ይላል አይደለ? ሁሉም ላይ በሮሜ 3:23 ላይ ምን ይላል? ሁሉም ኃጢአትን ሰርተዋል የእግዚአብሔር ክብር ጎሏቸዋል ይላል። ኃጢአትን ምን ብለዋል ነው የሚለዋል? ሰርተዋል ነው እንጂ ወርሰዋል የሚል የለም። ምናልባት እስኪ የውርስ ኃጢአት እንዳለ ጥቅስ ይኖር ይሆን ከመጽሐፍ ቅዱስ የምታውቀው? የሰው ልጆች የውርስ ኃጢአት አለባቸው የሚል ይሄ ኮምፕሌትሊ የተጻፈ ጥቅስ የለም በዛ መንገድ ሳይሆን፣ ነገር ግን ሰዎች ሁሉ በተፈጥሯቸው ያለመታዘዝ ወይንም የአዳም ኃጢአት ባለቤቶች ልክ አዳም እንዳደረገው ማለት ነው። በነገራችን ላይ አዳም ያደረገውን ኃጢአት ነው ዛሬም ብዙ ሰዎች እያደረጉ ያሉት። ይሄ ከየት መጣ ካልክ ከአባታችን ከአዳም ነው የመጣው። እሺ እስቲ የአዳምን ኃጢአት መውረሳቸውን የሚያሳይ ጥቅስ እስቲ አንድ ጥቅስ። እኔ መጽሐፍ ቅዱስ ላይ የውርስ ኃጢአት እንደሌለ ግልጽ የሆነ ማስረጃ ልኝ እሰጥሃለሁ ከፈለግ። ላይክ አባት የልጅን ኃጢአት እንደማይወርስ፣ አባት በሰራው ስራ ልጅ እንደማይጠየቅ ግልጽ በጣም ክሊር የሆነ ጥቅስ ልሰጥ ይችላለሁ። እና ምናልባት እስቲ አዳም የሰራውን ኃጢአት የሰው ልጆች ይወርሳሉ የሚል ጥቅስ ካለ እስቲ ሜቢ ጥቅሱን እኔ ውስቲ ነገርኩ። እንደዛ ብሎ የተጻፈ ቃል የለም። እንደዛ ብሎ የተጻፈ አዳም ከአዳም ቀጥታ ሰዎች ኃጢአትን ወስደዋል የሚል ጥቅስ የለም። አሁንም አንተ ስፔሲፊክ የሆነ ጥቅስ አይ ቲንክ እየጠየቀ ይመስላል። እሺ ስፔሲፊክ የሆነ ነገር ባይኖርም በቃ በተዘዋዋሪ ይህንን ሀሳብ የሚያስረዳልቅ ጥቅስ ካለ እስቲ ሜይ ቢ የሰው ልጆች ከአዳም ኃጢአትን እንደወረሱ የሚያሳይ ጥቅስ ካለ ምናልባት ከመጽሐፍ ቅዱስ። እሺ ያጀማ ታፕታፕ ኮፒ ሊንክ እያደረጋቸው ቀጥል። ሮሜ መጽሐፍ ላይ ምዕራፍ 3:16 ላይ የሚናገር አንድ ቃል አለ። ጻድቅ የለም አንድስ እንኳን አስተዋይ የለም፣ እግዚአብሔርንም የሚፈልግ የለም። ሁሉ ተሳስተዋል፣ በአንድነትም የማይጠቅሙ ሆነዋል። ቸርነት የሚያደርግ የለም፣ አንድስ እንኳ የለም። ጉሮሯቸው እንደተከፈተ መቃብር ነው፣ በመላሳቸው ሸንግለዋል።
የእባብ መርዝ ከከንፈሮቻቸው በታች አለ። አፋቸውም እርግማንና መራርነት ሞልቶበታል። እግሮቻቸውም ደምን ለማፍሰስ ፈጣኖች ናቸው። ጥፋትና ጉስቁልና በመንገዳቸው ይገኛል። የሰላምን መንገድ አያውቁም። በዓይኖቻችን ፊት እግዚአብሔርን መፍራት የለም ብሏል። እንግዲህ ይሄ ቃል የሚናገረው ስለ አጠቃላይ የሰው ዘር ነው። አሁንም ስለ ሕፃናት ምናምን ሳይሆን ስለ አጠቃላይ የሰው ልጆች ኃጢአት ነው። ቅድም እንዳልኩ ስፔሲፊክ ተደርጎ የሰው ልጆች ከአዳም ኃጢአትን ወርሰዋል የሚል ቃል የለም። ነገር ግን ይሄ የኃጢአት ባህሪ የሰው ልጅ ላይ ከየት ነው መጥቶ የተጣበቀው ካልክ ከአዳም አለመታዘዝ ምክንያት ነው። አዳም ምንድን ነው የሰራው ኃጢአት? አለመታዘዝ። ዛሬስ ፍጥረቱ ላይ በሙሉ ያለው ምንድን ነው? በደል፣ አለመታዘዝ። ኢየሱስ ክርስቶስ ደግሞ ምንድን ነው ያደረገው? ልክ ኢየሱስ ክርስቶስ ስላደረገው ነገር ሲናገር የመጀመሪያው አዳም አልታዘዘም፣ ሁለተኛው አዳም ግን ታዘዘ ብሎ መጽሐፍ ቅዱስ ይናገራል። ስለዚህ የመጀመሪያው አዳም ስህተት አለመታዘዝ ነው፣ የሁለተኛው አዳም ደግሞ ትክክለኛነት መታዘዝ ነው ማለት ነው። ስለዚህ የሰው ልጆች በአጠቃላይ የምን አይነት ባህሪ ባለቤቶች ናቸው? የትኛው ኃጢአት ባለቤቶች ናቸው ካልክ የአለመታዘዝ ኃጢአት ወራሾች ናቸው ማለት ነው። ኦኬ፣ አሁን ለምሳሌ እኔ ራሴ ስፈጠር እንደናንተ ማለት ነው ገና ስወለድ ኃጢአትን የሚሰራ በዳይ ሆኝ ነው እግዚአብሔርን የማይታዘዝ ፍጥረት ሆኝ ነው የምፈጠረው አይደለም? ያ ባህሪ ውስጥ አለ ነው እኮ። ያ ባህሪ ውስጤ ካለ ከዛ እኔ አሁን ልክ እግዚአብሔር በዚህ ነገር ሲጠይቀኝ እኔ እግዚአብሔር ምንም በማላውቀው ነገር መጀመሪያው ነው አንተ እኮ ስትፈጥረኝ ለአንተ እንዳልታዘዝ ሆኜ ነው የፈጠርክኝ ብዬ በጠይቀው ለዚህ መልስ ይኖረው ይሆን? እግዚአብሔር እንዳትታዘዝ አድርጎ አልፈጠረም። ይቅርታ እጃ እግዚአብሔር ሲፈጥረን ፈጠር ያደረገኝ ማን ነው ታዲያ? ቆይ እሺ ላስረዳ። እግዚአብሔር ሲፈጥረን እንዳንታዘዝ አድርጎ አልፈጠረንም። አለመታዘዝን ያመጣ ነው በህይወታችን ላይ እኛው ራሳችን የሰው ልጆች ነን። እግዚአብሔር ሲፈጥረንማ ቅዱስ እና በእግዚአብሔር መልክ በራሱ አምሳል ፈጠራቸው ነው የሚለው የእግዚአብሔርም ቃል ሲናገር። ነገር ግን የሰው ልጆች ባለመታዘዝ ምክንያት ብቻ ከእግዚአብሔር ባህሪ ተለይተዋል። ስለዚህ እግዚአብሔርን አለመታዘዝ የሚባል ትልቅ የሆነ ቁርሾ ዛሬም ድረስ ብዙ ሰዎች ውስጥ እኮ አለ። ኢቭን እኔ ክርስቲያን ሆኜ አንተም እኮ ሙስሊም ሆነ አሁን ባለህበት ሁኔታ እንኳን ለእግዚአብሔር አለመታዘዝ ወይም ለአላህ አለመታዘዝ ነው ትልቁ ፈተና። ልክ ነኝ? ቀጥልሽ። ስለዚህ ይሄ የሰው ልጆች ትልቁ ችግር ምንድን ነው? ትልቁ ኃጢአት። እኛስ የሰው ልጆች ከፍጥረታቸው ኃጢአተኞች ናቸው፣ የአዳምን ባህሪ ይዘዋል የምንለው ምናቸውን አይተን ነው ካልክ አለመታዘዛቸውን አይተው ነው። እኔ ልጅ ስወልድ ልጄን መንገዱን ይዤ የምመራው እና የእኔን መንገድ እንዲማር የማደርገው ለምንድን ነው ካልክ እኔ የሄድኩበትን መንገድ እንዲሄድ ቅዱሳት መጽሐፍትን እንዲያውቅና ለእግዚአብሔር መታዘዝን እንዲማር ነው። ያንን የማደርገው ለምንድን ነው ካልክ ያ ልጅ ያለምንም አሳዳጊ ያለምንም መሪ የሚያድግ ከሆነ እንግዲህ ታውቃለህ፣ መሪ የሌለው ምን እንደሚሆን ታውቃለህ። ስለዚህ የምንመራቸው ለምንድን ነው ካልክ በነገራችን ላይ አንተ ቀደም ብለህ እንዳልከኝ ሙስሊም ቢሆን ኦር ፕሮቴስታንት ቢሆን ኦር ጂውሽ ቢሆን ያ ሰውዬ መሪ አያስፈልገውም፣ ያ ሕፃን ልጅ መሪ አያስፈልገውም። ነገር ግን እኛ እጆቻቸውን ይዘን የምንመራበት ዋናው ምክንያታችን ምንድን ነው? ያ ተፈጥሮ ይዘውት የመጡት የአዳም ባህሪ የአዳም ዘር አለመታዘዝን ውስጣችን ያስቀረ ስለሆነ ለእግዚአብሔር ባለመታዘዝ እየኖርን እንሞታለን። ያ ደግሞ ኃጢአት ነው። ኢየሱስም ሊያስቀር የመጣው ያንን ኃጢአት ነው፣ ለእግዚአብሔር እንድንታዘዝ ማለት ነው። ስለዚህ ይሄንን ነው እኔ አሁን ኃጢአት ስል የሰው ልጅ ዝሙት ሰርቷል፣ ከህፃንነቱ ዝሙት ሰርቷል፣ ከእንትንነቱ ሰርቋል፣ ተሳድቧል ማለት አይደለም። ነገር ግን ያለመታዘዝ ባህሪ ውስጣችን አለ። ይሄ ሁላችንም እናውቃለን እኮ። አሁን እኔ ያልኩን ጥያቄን አላገኘኩም። እኔ ያልኩክ ምን መሰለክ፣ እኔ ልክ ስፈጠር ራሴን የማይታዘዝ ሆኜ አገኘሁት፣ ኃጢአትን አመፀኛ ሆኜ አገኘሁት። አመፀኛ ሆኜ አገኘሁት እና በአመፀኝነቴ ቀጠልኩኝ። ገባክ አይደለም? ከዛ እግዚአብሔር አንተ እኔ ላይ ያመፅክ ነበረ ብሎ ሊቀጠኝ ሲል እኮ አንተ እኮ ነህ ከአመፀኛ ሆኜ እንድፈጠር ያረከኝ አልኩት። ከዛ ምንድን ነው እኔ አይደለም እሱ አይደለም እንደዛ አድርጎ የፈጠረክ አልከኝ። ታዲያ እኔ እኮ ራሴ እኔ አመፀኝ ሆኜ እንድፈጠር እኮ እኔ ምንም ያደረግኩት ነገር የለም። ምንም ማለት ነው፣ ምንም ያደረግኩት ነገር የለም። ወይ ደግሞ በአዳም ምክንያት ከሆነ አመፀኛ የሆንኩት አዳም ነው ኃላፊነቱን መውሰድ ያለበት።
ገባኒ? ምንም ባላደረግኩት ነገር ሲጀመር ለምን አመፀኛ ሆኜ ይፈጠራለሁ ነው ፖይንቲ። እሺ እንግዲህ አሁንም አይ ቲንክ ያገኘኝ አይመስለኝም። አመፀኛ ሆነን አልተፈጠርንም እኮ። አመፀኛ ሆነን ካልተፈጠረን ታዲያ ለምን እኔ አመፀኛ ሆንኩ ስወለድ? ኖ እኔ አሁንም አመፀኛ ሆነን ተፈጥረናል ሳይሆን እግዚአብሔር አመፀኛ የፈጠረው ሰው ቅዱስ አድርጎ የፈጠረው ሰው ባለመታዘዙ ምክንያት አልኩኝ እኮ። ምክንያቱ እኛው ራሳችን ነን። ገብቷል? እኛም አይደለንም አዳምና ሔዋን ናቸው እንጂ ተጠያቂዎቹ። አንተ እኔና አንተን ማለቴ ሳይሆን አጠቃላይ የሰዎችን ነገር እየወከልኩኝ ነው። በአዳምና በሔዋን አንተ በአዳምና በሔዋን አትወከልም። ጥፋትን አላጠፋህም እኮ። ጥፋትን ሳታጠፋ ለምንድን ነው የምትወከለው? አይደለም እኔ ውስጥ ያለመታዘዝ ባህሪ አለ፣ አንተም ውስጥ እንደዛው። ሁላችን እኮ እሱ ባህሪ በአዳምና በሔዋን ምክንያት እኮ ነው የመጣብህ። ስለዚህ ለአንተ እንደዚህ መሆን ተጠያቂዎች አዳምና ሔዋን ናቸው። ያ ኃጢአት ነው። አሁን አንተ ውስጥ እንዳለ ካመንክ ያ ኃጢአት ነው፣ አለመታዘዝ እኮ። ገባኝ። እንደዚህ እንድትሆነ ያደረጉህ አዳምና ሔዋን ናቸው። አንተ ምንም ጥፋት የለብህም። አለብህ? ምን አለብህ? ምንድን ነው ጥፋትህ? እሺ ላስረዳ። አሁን ለምሳሌ እኔ ውስጥ አለመታዘዝ አለ፣ አንተም ውስጥ፣ ሁሉም ሰው ውስጥ አለመታዘዝ አለ የሚለውን ነገር ከገባን ግልጽ ከሆነልን የዚህ ነገር ምንጩ ደግሞ አዳምና ሔዋን የመጀመሪያዎቹ ባለመታዘዝ ምክንያት የወደቁት ሰዎች እንደሆኑ ካመንን፣ ከዛ በኋላ ደግሞ እኔ እንዴት አድርጌ ነው ኃላፊነቱን የምወስደው፣ ለምን አዳምና ሔዋን አይወስዱም የሚለውን ነገር ላስረዳ። አንድ ሰው በራሱ ፈቃድ ውስጥ እስካለ ድረስ ለእያንዳንዱ ኢሞሽኖቹ፣ ለእያንዳንዱ ስሜቶቹ ማለትም ለመታዘዝም ላለመታዘዝም፣ ለኃጢአትም ለጽድቅም ተጠያቂ የሚሆነው ያ ሰው ነው ማለት ነው። ስለዚህ ሰው ራሱን ወደ ማወቅ ከመጣ በኋላ፣ ራሱን ወደ ማግኘት ከመጣ በኋላ፣ ራሱን ወደ ማሳደግ ከመጣ በኋላ፣ አይምሮ በእውቀት ከተሞላ፣ እምነትን የሚያውቅ ከሆነ፣ መጽሐፍን የሚያውቅ ከሆነ፣ የሚሰበከውን የሚያውቅ ከሆነ፣ አንተ ቁርአንን እንደምታውቅ፣ መጽሐፍ ቅዱስን እንደምታውቅ፣ እኔ መጽሐፍ ቅዱስን እንደማውቅ፣ ሌሎች ነገሮችን እንደምናውቅ፣ አንድ ሰው እውቀት የሚባለው ነገር አይምሮ ላይ እስከገባ ድረስ ለዛ ራሱ አሁን ላለበት ኃጢአት ተጠያቂ ነው ማለት ነው። ስለዚህ እንዴት አድርጌ ነው ኃላፊነቱን እኔ የምወስደው? እንዴት አድርጌ ነው የኃጢአት እኔን የሚመለከተው ካልክ፣ አንተ አይምሮ ውስጥ እውቀት አለ፣ ስለ ኃጢአትም ስለ ጽድቅም። እሺ እኔ በልጅነቴ ስወለድ ንጹህ የመወለድ ነጻ ፈቃድ አለኝ? የለህም እኮ። ከሌለኝ ታዲያ ነጻ ፈቃድ የለኝም። ታዲያ ለምንድን ነው ነጻ ፈቃድ ባልተሰጠኝ ነገር ለእግዚአብሔር የሚጠይቀኝ? እኔ እንጃ፣ እዚህ ነገር ላይ እየተግባባን አይመስለኝም። እንጃ ኖ አይደለም። ይማ ምን መሰለክማ፣ እኔ አሁን አንተን እጅህን አሰሬክ ምግብ ብላ አልኩክ። ምግብ መብላታችንም እጅህን ታስረሃል። ስለዚህ ምግቡን ለምን አልበላህም ብዬ የምጠይቅ ከሆነ እንዴት ነው ስሜት የሚሰጠው? ምክንያቱም እኔ ንጹህ ሆኜ የመፈጠር ነጻ ፈቃድ የለኝም። አንተ አሁን ምን እያልከኝ እንደሆነ ታውቃለህ? ለምሳሌ አንድ ነገር ልንገርህ። ጅብ ሰው ይበላል አይደለም? ጅብ ሰው እንዲበላ አድርጎ የፈጠረው ማን ነው? እግዚአብሔር ነው። ኦኬ፣ ጅብን ሰው ለምን በላክ ብሎ ይጠይቋል? እግዚአብሔር ይጠይቋል? አይጠይቀውም። ምክንያቱም እንደዛ እንዲሆን አድርጎ የፈጠረው እግዚአብሔር ነው። ገባክ አይደለ? ስለዚህ እኔ አሁን ንጹህ ሆኜ ለመወለዴ ንጹህ ሆኜ የመወለድ ነጻ ፈቃድ ከሌለኝ ኦልሬዲ ተበክዬ ነው የምወለደው። ገባክ አይደለ? አሁን ለምሳሌ ለመበከሌ ደግሞ ምክንያቱ አዳምና ሔዋን ናቸው። ገባ? እነሱ ጥፋት አሁን አዳምና ሔዋን ጥፋት ባያጠፉ ኖሮ እኔ ንጹህ ሆኜ የመወለድ ነጻ ፈቃድ ይኖረኝ ነበር አይደለ? እነሱ ስላጠፉ ነው አይደለ እኔ የተበከልኩት። አዳምን እድል ሰጥቶታል። ታውቃለህ? ለአዳም ነው እንጂ ለእኔ እድል አልሰጠኝም። በገነት ውስጥ አኖረው ነው ከፈጠረው በኋላ። እኔ አሁን ምን መሰለህ፣ አዳምና ሔዋን ለምን ተበከሉ ብዬ አልጠይቅም። ለምሳሌ ልንገርክማ፣ አዳምና ሔዋን ለምን ተበከሉ ብዬ ካልጠይቅም፣ ለምን እንደማልጠይቅ ታውቃለህ? ከኃላፊነት ወስደው ያጠፉት ጥፋት አለ። አገኘኸኝ ዳጊ? አዳምና ሔዋን ለምን ተበከሉ፣ ለምን ኃጢአተኛ ሆኑ፣ ለምን ተረገሙ ብዬ ጥያቄ አልጠይቅም። ለምን ያጠፉት ጥፋት አለ። ኦልሬዲ እዛ ጋር እድል ተሰጥቷቸው
ኃላፊነት ስለሰጣቸው ኃላፊነታቸውን በአግባቡ ስላልተወጡ እግዚአብሔር ረገማቸው፣ ኃጢአተኛ ሆኑ፣ እግዚአብሔርን ያለመ እነዚህ እንትኖች ደረሰባቸው። ለምን ብለህ ስትጠይቅ ያጠፉት ጥፋት አለ። አንድ ሕፃን ልጅ ግን የተረገመ ኃጢአተኛ ሆኖ ልክ ሲወለድ ለምን እንዲሆኝ የተወለድኩ ብሎ ሲጠይቅ መልስ የለም። ምንድነው? አዳምና ሔዋን እንዲህ ስላደረጉ ነው ይባላል። ስለዚህ አዳምና ሔዋን እንደዚህ ስላደረጉ ከሆነ ይሄ ልጅ እንደዚህ የሆነው ለዚህ ልጅ እንደዚህ መሆን ተጠያቂዎቹ አዳምና ሔዋን ናቸው። ክሊርሊ ማለት ነው። እነሱ ተጠያቂ የሚሆኑበት ምንም እንዴት ነው ሰው ባልተሳተፈበት ነገር የሆነ ነገር ነክ ተብሎ የሚፈረጀው የሚጠየቀው ማለት ነው። ይሄ ከሰውኛ አእምሮ አንጻር ራሱ ስታስበው አንድ ሰው ባልነበረበት ባልዋለበት ምንም ባላደረገበት ነገር አንተ እንደዚህ ነክ እንደዚህ ነህ ብሎ እዛ ነገር ላይ መለጠፍ ተገቢ አይደለም። ይሄኔው እየተሽከረከረን ስለሆነ ይህንን ነገር በእስልምና ሃይማኖት ያለውን ምልከታ እነግርሃለሁ። በእስልምና ሃይማኖት ልጆች ሲወለዱ ንጹህ ሆኖ ነው የሚወለዱት። በጣም ንጹህ ሆኖ ማለት ነው። ከሃዲ ሆኖ አይደለም የሚወለዱት፣ ወይ ደግሞ ኃጢአተኛ ሆኖ አይደለም የሚወለዱት። በእስልምና ሃይማኖት ልጆች ሲወለዱ አምላክን የመገዛት ዝንባሌ፣ አምላክን የመረዳት ወደ ክህደት ምናምን ሳይሆን በቃ ለአምላክ የሚገዙ ሆኖ ነው የሚወለዱት። ከዛ በኋላ ልክ አሁን አንድ ሕፃን ልጅ ገና ሲወለድ ሰላት እንዴት እንደሚሰገድ የሚያውቅ ጺሙን ያሳደገ አዛን የሚል ምናምን አይደለም። በቃ በዚህ ተፈጥሮ ላይ ነው የሚወለደው። ካደገ በኋላ እነዚህን ነገሮች ይማርና አምላክን ወደ ማምለክ ይሄዳል ማለት ነው። ይሄንን ነው እኛ የምናምነው እንጂ ልጆች ኃጢአተኛ ከሃዲ ምናምን ሆኖ አይፈጠሩም። ስለዚህ እንደዚህ ነው በእኛ ሃይማኖት ማለት ነው። እዚህ ጋር አንድ ፖይንት ማንሳት እፈልጋለሁ። ሀሳቡን የሚደግፍ ከሆነ ጥያቄ ካለክ መጠየቅ ትችላለክ። እሺ፣ ጥያቄ ሳይሆን እያጨናነኩህ አይደለማ። አሪፍ ኮንቨርሴሽን። እሺ፣ ቀጥል። ችግር የለም። አሪፍ ነው። እስካሁን ትንሽ እንድትረዳኝ የፈለግኩት ነገር ነው። ጥያቄ ምናምን አይደለም። አሁን ለምሳሌ ቅድም እንደነገርኩ ነው እግዚአብሔር መጽሐፍ ቅዱስ አጠቃላይ ሕፃናት፣ ወጣቶች፣ አዛውንት ምናምን ሽማግሌዎች ምናምን ብሎ ከፋፍሎ የላከው መልእክት የለም፣ ያስቀመጠው መልእክት የለም። ነገር ግን ስለ አዳም ሲያወራ ስለ ሰው ዘር ሁሉ ነው እያወራ ያለው። ስለ ኢየሱስ ክርስቶስም ሲያወራ ልክ እንደዛው ነው። አሁን ለምሳሌ አዳም በዛ ሰዓት የሰው ዘር በሙሉ ወኪል ነበር። አሁን ደግሞ ኢየሱስ ክርስቶስ የፍጥረት ሁሉ ወኪል ነው ብለን ነው እኛ ምናምነው። አዳም ወኪል በመሆኑ እግዚአብሔር ያዘዘውን ትእዛዝ ባለመፈጸሙ ምክንያት እኛ ያለመታዘዝ ባህሪ ኖረን ወይም ኃጢአተኛ ሆነን ከእግዚአብሔር መንገድ ወጣን። በአንዱ አዳም ምክንያት ማለት ነው። ከዛ ደግሞ ወደዚህ ወደ አዲስ ኪዳኑ ሲመጣ ደግሞ በጌታ በኢየሱስ ክርስቶስ ወኪልነት ደግሞ ይሄ ሁሉ በአዳም ኃጢአት ምክንያት አለመታዘዝ ውስጥ የገባው ከእግዚአብሔር መንገድ የወጣው ሰው ወይም የሰው ዘር ወደ ምን ገባ? ወደ እግዚአብሔር ጽድቅ ገባ። ወደ ዘላለም ሕይወት ተሻገርን እናምናለን። አዳምም የፍጥረት ሁሉ ወኪል ነው፣ ኢየሱስም የፍጥረት ሁሉ ወኪል ነው። ስለዚህ እዚህ ጋር ስናነሳ ሕፃናት፣ አዋቂ፣ ሽማግሌ፣ ወጣት እያልን ሳይሆን መጽሐፍ ቅዱስ አዳም ሲል የሰውን ዘር በሙሉ ያያል፣ ኢየሱስ ሲል የሰውን ዘር በሙሉ ያያል። ይህንን ስፔሲፊክ አድርገህ እንድታሰምርበት የምፈልገው ነገር ነው። ቀጥል። እሺ፣ ምናልባት ምቾት እንዲሰማክ አንተ የምታምነውን ነገር ልድገምልክ። እሺ፣ በቃ ሀሳቤን እየተረዳኝ ነው ብለህ እንድታምን እፈልጋለሁ። በቃ ሳሪ ከቻልሽ ግቢ እና ተቀመጭ። አንተ የምታምንበትን እስካሁን ልታስረዳኝ የሞከርከውን ነገር ደግሜ ላስረዳክ። ከተሳሳትኩ ታርመኛለክ። እሺ ዳጊ፣ አሁን በነዳጊ ሃይማኖት ላውራና ከተሳሳትኩ ታርመኛለሽ። በነዳጊ ሃይማኖት ምን መሰላችሁ የሚያምኑት ያጀማ? መጀመሪያ እግዚአብሔር የሰውን ልጅን የከበረ ፍጡር ቅዱስ የሆነ ፍጡር አድርጎ በእግዚአብሔር አምሳል ፈጠረው፣ መጀመሪያ ማለት ነው። ከዛ በኋላ እግዚአብሔር ለእነዚህ ለአዳምና ለሔዋን እንደዚህ አድርጎ ከፈጠራቸው በኋላ ትእዛዝን አስቀመጠላቸው። ይህን ቅጠል አትብሉ፣ ይህንን ምንድነው አትብሉ፣ ብሉ፣ በቃ ከበላችሁ ሞትን ትሞታላችሁን የሚል ሕግ አስቀመጠላቸው። እነሱ ደግሞ የእግዚአብሔርን ትእዛዝ ተላለፉና ያንን ነገር በሉ። ያንን ነገር በበሉ ጊዜ ወዲያውን ወደ አመፃኛነት ቅዱስነታቸው ይሄ ምንድነው ይሄ ቅዱስነታቸው ተገፈፈ። ገባችሁ አይደለ? ባህሪያቸው እግዚአብሔርን የማይገዙ ምናምን ነገር ሆኑ ማለት ነው። ከዛ በኋላ እግዚአብሔር ምን አደረገ? እነዚህን ሰዎች አባረራቸው ከገነት።
አባረራቸውና የተለያየ እርግማን ረገማቸው። ከዛ በኋላ ምን አደረገ መሰላችሁ? ወደ ነበሩበት ወደ ቅዱስ ክብር ለመመለስ እነሱ ምንም አቅም የላቸውም። ኦልሬዲ የተረገሙ ስለሆኑ ተረግመዋል። ኦልሬዲ ኃጢአትን ስለሰሯል፣ ክብርን ስለጎደላቸው እነዚህን ሰዎች ወደ ነበሩበት የሚመልስ አንድ ንጹህ ነገር፣ አንድ ንጹህ ሰው ያስፈልግ ነበር። ስለዚህ ያንን ንጹህ የሆነ ሰው ልጆች ማግኘት ስለሚችሉ ንጹህ ስለሌለ፣ ምክንያቱም ምን ይላል? ሁሉም ሰው ኃጢአትን ሰርቷል፣ የእግዚአብሔር ክብር ጎሏቸዋል ስለሚል እግዚአብሔር በቃሉ መሰረት አንድያ ልጁን ንጹህ ስለሆነ ከምንም ኃጢአት የሌለበት አንድያ ልጁን ለሰው ልጆች በመስቀል ላይ መስዋዕት አድርጎ የሰው ልጆች ከፈጣሪያቸው ጋር ደግመው እንዲታረቁና ወደ ነበራቸው ክብር እንዲመለሱና መንግስተ ሰማያትን ለዘላለም እንዲወርሱ አደረገ። በቃ እስካሁን ሲነግረን የነበረው ይሄ ነው። ዳጊ ተሳስቻለሁ? ዳጊ ልክ ነህ፣ ልክ ነህ። እንደዚህ ነው በጣም እኔ በደንብ ነው ያገኘሁት፣ ግን አንተ የኔን ፖይንት ያገኘው እኮ አይመስለኝም። ችግር የለውም፣ ሜቢ ሌላ ጊዜ ታገኘው ይሆናል። አሁን ምን መሰለክማ፣ መጽሐፍ ቅዱስ እጅግ ላይ አለ አላ። እሺ እንትን ቆሮንቶስ፣ አንደኛ ቆሮንቶስ ምዕራፍ 21ን አውጣልኝ እስቲ እናንብብ። እሱ ሳሪ ሰላም ላንቺውን፣ እንዴት ነሽ? ቆሮንቶስ ምዕራፍ 15 ቁጥር 21 ደህና ነሻ? አልሐምዱሊላህ። እንኳን ደህና መጣሽ። ትናንት ስንጠብቅሽ ነበረ። አይ ቲንክ ወይ ኔትወርክ ወይ ባትሪ አስቸጋሪሽ መሰለኝ። ትናንትና ባትሪ ዘጋብኝ እና በጣም ተመልሼ እኮ መጥቼ ነበር። አልነበርክም? ወዲያው መጥቼ ነበር። ኢንሻላህ ዛሬ እናወራለን። እሺ እሺ ዳጊ ቀጥል። ከቁጥር 21 ጀምሮ አነባለሁ። ሞት በሰው በኩል ስለመጣ ትንሣኤ ሙታን በሰው በኩል ሆኗልና፣ ሁሉ በአዳም እንደሚሞቱ እንዲሁ ሁሉ በክርስቶስ ደግሞ ሕያዋን ይሆናሉና። ኦኬ፣ ይህ ሀሳቡን እዚህ ጋር ይጨርሳል። እነዚህ ሁለቱን ነው እንትን ከሆነ ሀሳብን የሚደግፍልህ ከሆነ ወደታች መቀጠል ትችላለህ። አይ ኦልሬዲ ይሄ ቃል እየተናገረ ያለው በጣም ደስ የሚል ቃል ነው። እንደውም ሞት በሰው በኩል ስለመጣ ሲል ማን ነው ሰው ተብሎ አጠቃላይ የተጠራው? ያ አዳም ማለት ነው። ከዛ በኋላ ደግሞ ሁሉ በክርስቶስ ሕያዋን ይሆናሉ ሲል፣ ስለዚህ አሁን እዚህ ጋር አዳምም ሰዎችን ሲወክል የነበረ ነው። አሁን ደግሞ ኢየሱስ ክርስቶስ ደግሞ ሰዎችን በሙሉ ሲወክል ታየዋለህ ማለት ነው። ለዛ ነው ቅድም አዳምም ለብቻው ኢየሱስም ለብቻው። አዳም ከመጀመሪያ ፍጥረትን በሙሉ የሚወክል ነው ክርስቶስ እስከሚመጣበት ቅጽበት ድረስ። ክርስቶስ ከመጣበት በኋላ ግን የእኛ ወኪል ክርስቶስ ነው ማለት ነው። ሰዎችንም ወክሎ በመስቀል ላይ ኃጢአታቸውን ተሸክሞ የሞተው ኢየሱስ ስለሆነ ማለት ነው። ስለዚህ ይደግፋል ብዬ አስባለሁ የእኛን ሀሳብ። ቴንክ ዩ። እንደዛ ከሆነ አሁን እዚህ ጋር ጥያቄ መመሰለ ሁሉም ሰው በአዳም በኩል ሞት መጥቷል። የሞቱ ቀማሽ ነው። ምክንያቱም ሁሉም ሰው በአዳም ይሞታል አለ አይደለም? ሶሪ ግን ሞት ሲል ኃጢአትንም ጭምር። እሺ አንደርስታንድ ታገኝ ችግር ገባኝ። ስለዚህ ሁሉም ሰው በአዳም ያለመሞት ነጻ ፈቃድ አለው ማለት የአዳምን በአዳም የመጣብኝን ሞት አልቀበልም ማለት ይችላል አንድ ሰው? ነው አይችልም። ኦኬ፣ አንድ ሰው በኢየሱስ ክርስቶስ የመጣለትን የዘላለም ሕይወት አልቀበልም ማለት ይችላል? ይችላል። ኦኬ፣ ስለዚህ አሁን ምን መሰለ ጥያቄው፣ ሞቱ ላይ ግዴታ ለምን ይሆናል? መዳኑ ላይ ደግሞ ለምን ውዴታ ይሆናል? ምክንያቱም አንተ ባላጠፋከው ነገር በአዳም ምክንያት የምትሞት ከሆነ ለምንድን ነው አንተ ምንም ባላደረግከው ነገር በክርስቶስ ማድ ነው? ኦኬ፣ በጣም ጥሩ ጥያቄ ነው። ለምንድን ነው ሰዎች በአዳም ምክንያት የመጣውን ኃጢአት መቀበል ወይም ሞትን መቀበል ግዴታ የሆነባቸው? ለምንድን ነው? ከዛ በክርስቶስ የመጣውንም ሕይወት ለምን እንደዛ በግዴታ አይቀበሉም ማለት ነው? ለምንድን ነው ነፃ ምርጫ እዚህ ላይ የሚሰጣችሁ እዛ ላይ ግዴታ ሆኑ? በጣም አሪፍ፣ በጣም አሪፍ። ቴንክ ዩ። በመጀመሪያ ነፃ ፈቃድ አልተሰጣቸውም ማለት አትችልም።
አዳም ጋር ማለት ነው ተሰጥቶታል። ኦልሬዲ አዳም ወኪል ሆኖ ተሰጥቶታል። ኖ ስለ አዳም አይደለም። ስለ አዳምማ አዳም እኮ እየሰራ ነው፣ ድርጊትን አድርጓል። አንተ ኃጢአትን ሰርታል እንዲህ ከአዳም ጋር ስማኘው። አሁንም ቅድም ኢየሱስ ክርስቶስ ሰውን ይወክላል፣ ከዛ አዳምም ሰውን ይወክላል ብዬ አውርቻለሁ እኮ። ታዲያ ሁለቱም የሚወክሉ ከሆነ እኮ የኢየሱስ ክርስቶስ ላይ ነጻ ፍቃድ ሰጠካ ዳጊ እኮ አዳም ጋርም ነጻ ፍቃድ ተሰጥቶታል ነው የምልህ። እኔ ደግሞ ኖ ለእኔ አልተሰጠኝማ። ኦልሬዲ እኔ እንጂ አሁን እንዴት እንደምንረዳዳ ባላቅም ኦልሬዲ አዳም እያንዳንዱን የሰው ዘር ይወክላል አልኩ እኮ አገባኝ። እኔ አልወክልም፣ እኔን አይወክለኝም ልትል አትችልም። ይሄ እግዚአብሔር አሰራር ነው ጃ እኮ አገባኝ። እኔ አሁን እኮ የእግዚአብሔር አሰራር ከሆነ ስለዚህ አሰራር የሚጠየቀው እግዚአብሔር ነው ማለት ነው። ምክንያቱም እግዚአብሔር ይህንን አሰራር እሱ ስለሆነ ያደረገው። አይ አሁን አንተ ስለ ነጻ ፍቃድ አወራኸኝ። እዛ ጋር ነጻ ፍቃድ አልተሰጣቸውም፣ ሞትን መቀበል ግዴታቸው ሆነ። አሁን ደግሞ ኢየሱስ ጋር መጣና ይሄ ነጻ ፍቃድ ሰው መርጦ ነው የሚሄድበት አለ። በጣም አሪፍ ጥያቄ እኮ ነው የጠየቀኝ። እዛ ጋርም ነጻ ፍቃድ ነበረ። አዳም የሰውን ዘር በሙሉ ወክሎ ነጻ ፍቃድ ነበረው። አንደኛ እግዚአብሔርን ለመታዘዝ ነጻ ፍቃድ ነበረው፣ ኃጢአትን ላለማድረግ፣ ፍሬውን ላለመብላት። አግኝተኸኛል? አይ ቲንክ አንተ እያልክ ያለከው መሰለህ። ቆይ አንተ እያልክ ያለከው አዳም የሰው ልጆችን ሁሉ ስለሚወክል የሰው ልጆች ጠቅላላ በአዳም በኩል ነጻ ፍቃድ ነበራቸው ነው አይደለ? ያ ኦኬ፣ ነጻ ፍቃድ ይሄ ነው ፖይንትክ። እኔ ደግሞ አዳም ለእኔ ነጻ ፍቃድ አልተሰጠውም ነው የምልህ። ነጻ ፍቃዱ ለእኔ ነው ሊሰጠኝ የሚገባው፣ ምክንያቱም አልነበርኩማ። ገባ? እኔ በአዳም ለመሞቴ ወይ ደግሞ መሞት ትፈልጋለህ ወይስ መሞት አትፈልግም ለመባል ነጻ ፍቃድ አልሰጠኝም። በቃ የሆነ ቀን ነው ስሳቅ በአዳም ምክንያት ሞትሃል ተባልኩ። ለምን ስል በቃ አባትክ ነው ተባልኩ፣ ወርሰክ ነው ተባልኩ እንጂ እኔ ነጻ ፍቃድ የለኝም። በቃ በአዳም ምክንያት የማይሞት መሆን አልችልም እኮ፣ ምክንያቱም አዳም የሰራው ኃጢአት አለ። ገባካ? ነጻ ፍቃድ የለኝም። ነጻ ፍቃድ ያላቸው አዳምና ሔዋን ናቸው። አለማድረግ ይችሉ ነበር። ገባካ አይደል? እኔ ግን አለማድረግ አልችልም። በቃ እነሱ ናቸው የኔን ነገር የሚወስኑት። እነሱ ከሆኑ የኔን ነገር የሚወስኑት እንዴት ነው እኔ ነጻ ፍቃድ ኖሮኝ የሚባል? ይኸውልህ እኛ እኔ እንጃ በጣም እሺ፣ በቃ ችግር የለውም እንለፈው፣ በቃ እንለፈው፣ ችግር የለውም። አይ ማለፍ ሳይሆን በጣም እኮ ወሳኝ ጥያቄ ነው የጠየቀኝ። ከዛ ደግሞ በጣም እኔም ልመልስልህ እየሞከርኩኝ ነው። አንደርስታንድ ካላደረከኝ አላውቅም እንጂ አዳም ወክሎ ያለው እኔንም አንተንም እያንዳንዱን የምድር ህዝብ ነው እያልኩ ነው። አንተ ደግሞ አዳምን ለራሱ ነው ለግሉ ነው እያልክ አዳምን እንዲወክለው ያደረገው እኔን እንዲወክለኝ አዳም ማን ያደረገው? ማን የመረጠው? እግዚአብሔር በመጀመሪያ አዳምን ነው የፈጠረው አይደል? የፍጥረት ሁሉ አባት አይደል? የሰዎች ሁሉ አባት። ኖ እኔ ጠየቅኩህ። አሁን ለምሳሌ አዳም እኔን እንዲወክለኝ ማን ያደረገው? ማን ነው ፍቃዱን የሰጠው? እኔ ፍቃድ አልሰጠሁትም። በጣም ሶሪ እውነት እኮ ታዲያ ማን ነው እኮ ዳጊ አዳም እኔን የሚወክል ከሆነ እንደ የሰው ዘር በአባትነት ወይም እንደ ሰው ቀደምት ፍጡርነቱ አዳም ኃላፊነት አለበት እኮ አዳም እኔን ለመወከል የሰው ሁሉ ምንጭ ስለሆነ ማለት ነው። ስለዚህ ይሄ አዳምን አባታችን ብለን የምንጠራበት እኮ አሁን ለምሳሌ አንተ ልጅ ሆነ አባትህን እኮ ለምን ትምህርት ቤት አስመዘገብከኝ፣ ለምን ይሄን ልብስ ገዛህልኝ፣ ለምን እንደዚህ ብለህ መጠየቅ አትችልም። ለምን ወተት አጠጣኝ፣ ለምን አጠባኸኝ ብለህ ትጠይቀዋለህ። ላይ ከአንተ እንደዛ እያደረክ ነው ነገራችን። እንዴ ታዲያ ያ ነገር እኔን የሚጎዳኝ ከሆነ ለምንድን ነው የማልጠይቀው? እንዴ ያ ነገር የሚጎዳኝ ከሆነ ለምን አልጠይቀውም? እንዴ አይ አንተ እሺ በቃ እንትን እንበለው ይህን እንዝለለው እና የመጨረሻ ፖይንት እንትን እንበል። ኢየሱስ ክርስቶስ ተሰቅሎ ይህንን የውርስ ኃጢአት እስከ መጨረሻው አስወግዶታል። ጌታ ኢየሱስ አዎ። ኦኬ፣ ልጆች በአሁን ዘመን ላይ ሲወለዱ የውርስ ኃጢአት የለባቸው? የውርስ ኃጢአት አለባቸው፣ ግን አድገው በክርስቶስ ኢየሱስ ማመን ይጠበቅባቸዋል፣ በኢየሱስ ክርስቶስ ስራ። ስለዚህ ኢየሱስ ክርስቶስ የውርስ ኃጢአትን አላስወገደም ማለት ነው? ኖ። ታዲያ ሲወለዱ ለምን የውርስ ኃጢአት ይኖርባቸዋል?
እያንዳንዱ ሰው አልኩ እኮ እውቀት ኖሮት በጌታ በኢየሱስ ክርስቶስ እስከሚያምንበት ቅጽበት ድረስ ያለመታዘዝ ባህሪ ባለቤት ነው አልኩ። ነገር ግን እውቀት ኖሮት ወደ ማመኑ እስኪመጣ፣ ወደ እውቀቱ እስኪመጣ፣ ወደ ክርስቶስ እስኪመጣ ድረስ ካለመታዘዝ ባህሪ ጋር ነው የሚኖረው የሚቆየው ማለት ነው። ነገር ግን ኃጢአትን ሁሉ በሚያስወግደው በጌታ በኢየሱስ ክርስቶስ ባመነበት ቅጽበት ከኃጢአት ሁሉ ነፃ ይሆናል። የእኛ አስተምሮ የክርስትና አስተምሮ። ገባኝ። እኔ እሱን አውቃለሁ። እኔ የጠየቅኩ ጥያቄ ኢየሱስ ክርስቶስ የውርስ ኃጢአትን አስቀርቷል ወይስ አላስቀረም? ይሄ ነው ጥያቄ። ቀላል ጥያቄ። ኢየሱስ ክርስቶስ የውርስ ኃጢአትን አስቀርቷል ወይስ አላስቀረም? ዳጊ ያለክ እያወራ ከሆነ ሚይዝ ነው። እሺ ሰንደቅ እንዴት ነሽ? ሶሪ ውሃ እየጠጣሁ ነበር። ሰላም እንዴት ናችሁ? አለ እንቀጥላለን። እሺ ቆይ እንቀጥ ይጨርስናል። ቀጥል ዳጊ። እና እኔ እያወራሁኝ ያለሁት ኢየሱስ ክርስቶስ የውርስን ኃጢአት አስወገደ የምትልበት አንድ ሰው አውቆ ወደ ማውቁ ወደ ማመኑ ሲመጣ ነው እንጂ አሁን አንድ ጻል በተወለደበት ቅጽበት ያልኩት ማለት ነው። አሁን ያልኩት ምን መሰለህ? አንተ አሁን ምን አልከኝ? ኢየሱስ ክርስቶስ ከተሰቀለ በኋላ የሰው ልጆች የሚድኑበትን መንገድ አመቻችቷል ነው አይደለ? ይሄ ነው ፖይንትክ። ምክንያቱም የሰው ልጆች ካደጉ በኋላ ተምረው እሺ ጨርስ። ይቅርታ ላስጨርስ። በቃ የሰው ልጆች ካደጉ በኋላ የሆነ ነገር ይማራሉ። ያንን የተማሩትን ነገር አምነው በክርስቶስ ተጠምቀው የዘላለምን ሕይወት የእግዚአብሔር ልጅነት ያገኙታል። ይሄ ነው ፖይንት አይደለ? አዎ። እኔ ደግሞ የጠየቅኩ ጥያቄ ኢየሱስ ክርስቶስ የዘር ኃጢአትን አስቀርቷል ወይስ አላስቀረም? ዋናው ምንጩን ማለት ነው። አስቀርቷል ነው ግን ለሚያምኑበት። ኦኬ። ህፃኖች ታዲያ ለማመን ላለማመን እኮ እድል የላቸው። ምንም የሚያውቁት ነገር የለም። ለምንድን ነው የእነሱ የሚያገኙትን የዘር ኃጢአት ያላስወገደው? እሺ እንግዲህ ይሄን ነገር ከመጀመሪያም ጀምሬ ደጋግሜ የተናገርኩት ነው ወንድም ጃ። እኔ መጽሐፍ ቅዱስ ስለ ህፃናት ለምን ሮጠ ህፃናት ጋር እንደምትሄድ አይደል ነው እየገባኛል። እሺ ተዋቸው። እሺ ህፃናትን ችግር ግልጽ አድርግላቸው። አንደኛ ኦዲየንሶችም ስላሉ ማለት ነው፣ ክርስቲያንም ሙስሊሞችም ስላሉ ማለት ነው። እና ስለ ህፃናት ስፔሲፊክ አድርጎ የሚናገረው ነገር የለም። አንተ መነሻህን ለምንድን ነው ህፃናት የምታደርገው ነው? በቃ ችግር የለውም ያለው ሰው ያለው እውቀት ያለው ስሜት ፍቃድ ያለው በራሱ መወሰን የሚችል ሰው ነው እያለ ያለው። ከዛ ውጭ አንተ ሮጠ ህፃናት ጋር ብትሄድ ከሆነ ያ አያስኬደንም። ምክንያቱም ህፃናቶች በራሳቸው መወሰን የማይችሉ ናቸው። ላስተካክልልክ፣ ችግር የለውም። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 22 ላይ ሁሉም በአዳም እንደሚሞት እንዲሁ ሁሉም በክርስቶስ ደግሞ ሕያው ይሆናሉ አለ። ክርስቶስ ከተሰቀለ በኋላ በአዳም የሚሞት ሰው አለ? እስኪ ድገምልኝ። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 22 ላይ አዳም በሰራው ኃጢአት ምክንያት ሁሉም በአዳም እንደሚሞተው እንዲሁ ሁሉም በክርስቶስ ደግሞ ሕያው ይሆናሉና አለ። ስለዚህ ኢየሱስ ክርስቶስ በደሙ መስዋዕትን አድርጎ በአዳም የምንሞትበትን መንገድ ይሄ የውርስ ኃጢአት ጠቅላላ ነገር አስወግዷል ወይስ አላስወገደም? አስወግዷል ነው። ከዛ ለምን ሞት አልቀረም ነው? ኖ ካስወገደ ታዲያ ይሄ የምንጩን ስር ነቅሎ ጥሎታል ወይስ አልጣለው? በእኛ በክርስትና አስተምሮ እምነት አንድ ሰው በክርስቶስ ኢየሱስ ካመነበት ቅጽበት ጀምሮ የማንኛውም አይነት የኃጢአት ባህሪ ኦልሬዲ ይቅር ተብሎለታል ብለን ነው የምናምነው። ማንኛውም አይነት ኃጢአት ማለት ነው። ይሄ አዳም የሰራውንም ጭምር ማለት ነው። ከዛ ደግሞ ወደፊት የሚደረገውንም ጭምር ኃጢአት ማለት ነው። እንደዚህ ነው በእኛ በክርስትና እምነት የምናምነው። ኦኬ እንግዲህ እኔ አሁን እዚህ ላይ ፋይናላይዝ ሳረገው በአዳም ምክንያት ዓለም ተበክላለች። በክርስቶስ በኩል ደግሞ ዓለም የምትነጻ ከሆነ ስቲል ነው ለምን የተበከሉ ሰዎች እንዳሉ እስካላመኑ ድረስ የተበከሉ ሰዎች እንደሚሆኑ የትልቅ ጥያቄ ነው። እሺ ወደ አንተ ሀሳብ እንግባ። ሌላ ማንሳት የምፈልገው ነገር ካለ ይሄ አንደኛው ክርስትና ላይ ጥያቄ ይሄ ነው። አንደኛው ማለት ነው ትልቁ ሎጂካሊ አይደለም። አንተ ማለት ወላሂ ነው የምልህ ማለት ነው። እኔ እያፌዝኩ ምናምን ሳይሆን አንተ የምታወራቸውን ፖይንቶች ጠቅላላ እኔ ራሱ ሳስረዳ ነበር። ጠቅላላ ማለት ነው
ተረዳይ። በደንብ አንደርስታንድ አድርጌሃለሁ። በደንብ አንደርስታንድ እያደረግኩ ነው፣ ግን ሎጂካሊ አይደለም። የሆነ ስሜት የሚሰጥ ነገር አይደለም ለእኔ ማለት ነው። ገባ ጋር? ምክንያቱም አንድ ሰው ኃላፊነት ባልተሰጠው ነገር ላይ እንዴት ነው ተጠያቂ የሚሆነው? ምንም ባልነበረበት ባልዋለበት ነገር በቃ አንተ እንዲነክ ሲባል እንዲህ ምን አድርጌ ሲባል በቃ እንዲነክ እንደማለት እኮ ነው። ይሄ ነገር አንዱ ክርስትና ላይ ያለኝ ትልቁ ጥያቄ፣ ድህነት ላይ ያለኝ ጥያቄ አንዱ ነው። ወደ እንትን መቀጠል እንችላለን። ስለ አምላክ ብናወራ ደስ ይለኛል። ከዛ በፊት ግን ያው እኛ መጀመሪያ መሰረት አድርገን የተነሳነው ጥያቄ ነበረን። ያንን ብናገናዝብና በዛ መንገድ፣ ምክንያቱም ያው ዛሬ ብቻ አውርተን የምንጨርሰው ነገርም ስላልሆነ ቀጥል። እኔ በአንተ መንገድ ነው የሚሄድልህ፣ ችግር የለውም እንዳያሳስብ። አይ በእኔ መንገድ ሳይሆን አንተ በራስህ በምታምነው ነገር እና ኦልሬዲ ስሜት አይሰጠኝም ምናምን እያልከው ነገር ኦልሬዲ አንተ ካላመንክበት በስተቀር እንዴት ስሜት ይሰጣል? ኦልሬዲ እኔም አንተ የምትናገረው ነገር ስሜት አይሰጠኝም ቢኮዝ አላምንበትም ነው አንደኛ ነገር እና ስሜት ሊሰጥህም አይችልም። በእርግጥ እኔ የማወራውም ማስረዳውም ነገር ማለት ነው እና ይህንን ፋይናላይዝ ባናደርገውም ለጊዜው ፖዝ እናድርገውና ሌላ ጊዜ እንቀጥለዋለን። እሺ እንቀጥለዋለን። ግን እዚህ የተናገርከው ነገር ላይ ልነግርህ የምፈልገው ነገር እኛ በእስልምና ሃይማኖት አምላካችን አለ ለእናንተ በእርሱ ላይ እውቀት የሌላችሁን ነገር አትከተሉ ነው የሚለን። የምናውቀውን ነገር ነው የምንከተለው። ገባችኋ? መጀመሪያ በእስልምና ሃይማኖት ማንበብ ማወቅ ይቀድማል። ከዛ ያነበብከውን ነገር ያወቅከውን ነገር ማመን፣ ከዛ ያንን እምነት በልብክ መመስከርና መያዝ፣ ከዛ እዛ እምነት ላይ ጸንቶ መቆየት ነው። ይሄ ደረጃ ነው እንጂ ታምኖ የሚታወቅ ነገር የለም በእኛ ሃይማኖት። ምክንያቱም እንዴት ነው ያላወቅኩትን ነገር ማምነው? ግን አሁን ያንተ ያስረዳኸኝን ነገር የማውቀው ነገር ነው። ስለዚህ የማውቀው አንተ የነገርከኝ ነገር ደግሞ የሚታመን ነገር አይደለም። ለእኔ ስሜት አልሰጠኝም። ኢኔሴንስ ሃይማኖትን እያጣጣልኩብህ ሳይሆን አንተም እስልምና ስሜት እንደማይሰጥክ ማለት ነው። እና ይሄ ነው ያለው። እኔም እዛች ጋር ነው ኦልሬዲ ዲስከስ ስናደርግ አንደኛ አንተ ጋር ያለውን ነገር መናገር፣ ከዛ እኔ ጋር ያለውን ነገር መናገር። እኔ የተናገርኩትን ነገር ስናገር በጣም እየገረመኝ የነበረው አንተ ራሱ በዛ ውስጥ አልፈስ ስለነበር ኦልሬዲ እኛ የምናምነውን ነገር በደንብ አድርገህ ዲፋይንስ ስታደርግ ነበር። ያ በጣም የሚገርም ነገር ነው። ደስ ብሎኛል። በእርግጥ አስቸጋሪ ነው በእርግጥ ለማመን፣ ግን እኛ በግላችን ወይም ደግሞ በአጠቃላይ በክርስትናው እምነት አንድ ሰው አንድ ነገር ለማወቅ አንድ ነገር ለማመን እና ሃይማኖቴ ነው እምነቴ ነው ብሎ በዛ ነገር ላይ ለመጽናት የመንፈሳዊው ዓለም እርዳታ ያስፈልገዋል ብለን እናምናለን። የእግዚአብሔር እርዳታ ያስፈልገዋል ብለን እናምናለን። ስለዚህ ምናልባት ለጊዜው ፓውዝ እናድርገው እንደተባባል ነው ማለት ነው። ሌላ ጊዜ እንቀጥለዋለን። አይ ቲንክ እንስማማለን። ቀጥል፣ ችግር የለውም። እሺ አሁን እንግዲህ ወደ መጀመሪያው ጥያቄያችን ስንመጣ ንግግራችንም መሰረት እንዲኖረው እስልምና ከየት መጣ? እስልምና ቅድም እንደነገርኩህ ከማብራራት እንትን በልልኝና እንዴት መጣ? በማን ምክንያት መጣ? ከዛ ስለ ነብዩ መሐመድ በእስልምና ነብይ ተደርጎ ስለሚታስበው ስለ ነብዩ መሐመድ ምንድን ነው ያለው እሳቤ? መሰረቱ ምንድን ነው? ያንን ነገር ያው እንግዲህ እንድንማርበት ከሆነ በደንብ ዲስከስ ብታደርግልኝ፣ በደንብ ዲፋይን ብታደርግልኝ ደስ ይለኛል። ዲስከስ ብናደርግበት ችግር የለውም። እስልምናን የጀመረ ነብይ የለም። እኛ የሰው ልጆች ጠቅላላ እስልምና ላይ የተፈጠሩት ሙስሊም ሆነው የተፈጠሩት ከአዳምና ከሔዋን ጀምሮ ማለት ነው። ያ ማለት ምንድን ነው? የሰው ልጆች ጠቅላላ ምንድን ናቸው? ፈጣሪን የሚገዙ አላህን የሚታዘዙ ነበሩና አንድ ጥቅስ እንዲህ ፍቃድ ከሆነ እሺ እንትን አብርሃም ሃይማኖቱ ምን ነበረ? አብርሃም እንግዲህ በዛ ሰዓት አብርሃም ሃይማኖት ነበረው ወይ ብዬ እንትን ማለት አልፈልግም። ነገር ግን በእግዚአብሔር ያምን ነበር። ሃይማኖት የለውም። ሃይማኖቱ እንግዲህ መጽሐፍ ቅዱስ አይነግረንም። ጁዊሽ ነው እንግዲህ የአይሁድ አባት ተብሎ ይጠራል በመጽሐፍ ቅዱስ መሰረት ማለት ነው። ግን በእግዚአብሔር ያምን ነበር። ስለ ሃይማኖት እንትን ሳልልልህ ማለት ነው፣ ስፔሲፊክ ሳላረግልህ
ኦኬ እሺ ቆይ ስለዚህ ሃይማኖቱ አይታወቅም ነው ወይስ እንዴት ነው? ያው የአባታችን አብርሃም እየተባለ ስለሚጠራ አይሁዶችም አባታችን ብለው ስለሚጠሩት የአይሁድ አባት ልንለው እንችላለን። አይሁዳውያን ደግሞ ከህዝብነት ወጣ ካረግናቸው ጁዊሽ አንድ እምነት ነው አይደል? ጁሽ የሚባል ሃይማኖት ጁሽ የሚባል ሃይማኖት አይሁድ የሚባል ሃይማኖት የለም። አይሁዳውያን ልንለው እንችላለን። ግን እንደዚህ ስፔሲፊክ አድርጎ መጽሐፍ ቅዱስ አብርሃም እንዲህ ነው ያለበት ቦታ የለም። ይሁድ የሚባል ሃይማኖት የለም። አይሁድ የሚባል ሃይማኖትም የለም አይደለም። አይሁድ የሚባል ሃይማኖት የለም። አይሁድማ አለ። አይሁድ ሃይማኖት አይደለም፣ ዘር ነው። ዘር ነው ግን ሃይማኖትም ተደርጎ ይወሰዳል። ማለትም የብሉይ ኪዳንን ብቻ የሚቀበሉ የሃይማኖት ክፍል ተደርጎ ይወሰዳል። አሁን ላይ አይ እንግዲህ ጠይቅ፣ ራቢያዎችን ጠይቅ። አንድ ሰው ተምሮ ራሱ ይሁዲ መሆን አይችልም። አሁን እናንተ ጋር አንድ ሰው ክርስትናን አምኖ ምናምን መቀበል ክርስቲያን መሆን ይችላል አይደለ? በእኛም አንድ ሰው ሙስሊም መሆን ይችላል። አንድ ሰው ግን ይሁዲ መሆን አይችልም። ይሁዲ ስል ይሁዳ ስል ይሄ ስለ ዘሩ እያወራሁኝ ሳይሆን እኔ ስለ ሪሊጅኑ እያወራሁ። አንድ ሰው የአይሁድ ሃይማኖት ነው ያለው ከተባለ ያ የአይሁድ ሃይማኖት ምን ላይ ነው ቤዝድ ያደረገው ካልክ ብሉይ ኪዳንን የሚያምኑ እነዛን የአይሁድ እምነት ተከታዮች ነው የምንላቸው እኛ እኮ። እናንተ ትላችኋላችሁ እንጂ እነሱ አይሁዳዊ የሚባል ሃይማኖት የለም፣ አይሁድ ዘር ነው። አሁን አይሁዶችን ብትጠይቃቸው ምን ይለዋል? እስቲ ዘር ቁጠር ነው የሚሉ። ከኔ አውርቻቸው ስለማቅ እኮ ነው። ከየት ነው የመጣው ዘር ቁጠር ይለዋል። ገባክ አይደለ? እንደውም ምን ይለዋል መሰለክማ፣ ወላሂ ነው የምልህ፣ ሄደህ ጠይቅ እሺ። ከአይሁዶች በስተቀር ያሉ ጠቅላላ ሰዎች እንደ እንስሳ ሞተው አፈር ሆነው የሚቀሩ ብሎ ነው የሚያምኑት። ይህን ታውቃለህ? ያንን ዲቴል አላውቅም። ነገር ግን አንድ ጊዜ ያው ብዙም እንትን ነው ኦልሬዲ እዛ አካባቢ ሄደህ አሁን ወንጌል ብትመሰክር እኔ አይሁድ ነኝ ነው የሚሉ እና ከምን መነሻ ነው ያንን የሚነግሩ ካልክ ራሳቸውን እንደ ብሉይ ኪዳን አማኞች ወይንም ደግሞ ገና መሲህ ይመጣል ብለው የሚጠብቁ የአንድ ፈጣሪ አማኞች አድርገው ስለሚቀበሉ እኔ አይሁድ ነኝ ወይም እኔ ይሁዲ ነኝ ብለው ይላሉ። ያንን ምናልባት አጋጥሞ ከሆነ ይሁዲ ነኝ የሚሉ ዘራቸውን እየነገሩክ ነው እንጂ ሃይማኖታቸውን አይደለም። ይሁዲ ነኝ ሲሉ የይሁዳ ዘር አለብኝ ማለት ነው። ይህን አምላካችን አላህ በምዕራፍ 3 ቁጥር 67 ላይ አልኢምራን ላይ ምን ይለናል መሰለክ? ይህንን እንግዲህ ፕሩፍ ሚ ሮንግ ማለት ነው። ኢብራሂም ይላል ይሁዲም ክርስቲያንም አልነበረ፣ ግን ወደ ቀጥተኛው ሃይማኖት የተዘነበለ ሙስሊም ነበረ፣ ከአጋሪዎችም አልነበረም ይላል። እዚህ ጋር አላህ ተሳስቷል በቁርአን ላይ? ድገምልኝ እስቲ። ኢብራሂም ይሁዲም ክርስቲያንም አልነበረም፣ ግን ወደ ቀጥተኛው ሃይማኖት የተዘነበለ ሙስሊም ነበረ፣ ከአጋሪዎችም አልነበረም ይላል። ኦኬ፣ ይሁዲም አልነበረም፣ ክርስቲያንም አልነበረም። ቀጥታ ወደ እስላም የተዘነበለ ነው። ወደ ቀጥተኛው ሃይማኖት፣ ወደ ትክክለኛው ሃይማኖት ማለት ነው የተዘነበለ ሙስሊም ነበረ፣ ከአጋሪዎችም አልነበረም። ከአጋሪዎች አልነበረም ሚኒሴንስ አምላክ ላይ ጣዖትን አያጋራም። ያ የዓለማቱን ጌታ ሰማይን ምድርን የፈጠረውን ፈጣሪ የሚታዘዝ ሙስሊም ማለት ትርጉሙ እሱ ነው። አረብኛ ቃሉ ሙስሊም ማለት ፈጣሪን የሚታዘዝ ማለት ነው። ስለዚህ ስተረጉምልህ ምንድን ነው? ኢብራሂም ይሁዲም ክርስቲያንም አልነበረም፣ ግን ወደ ቀጥተኛው ሃይማኖት የተዘነበለ አምላኩን የሚታዘዝ ነበረ፣ ከአጋሪዎችም አልነበረም ይላል። ይሄ ትክክል አይደለም። እንግዲህ ያው አንተ የምታምነው መጽሐፍ ነው። አይ ቲንክ እኔ በዛ እሺ። ኢብራሂም ካለለም ብለህ ልትጠይቀኝ አትችልም። ይሁዲ ነበረ ኢብራሂም ይሁዲ ነው። ኢብራሂም የይሁዲ አባት አይደል የሚባለው? አይደለም፣ ይሁዲ አይደለም። ኢብራሂም ይሁዲ ነው። እሺ ምንድን ነው? ይሁዲ አይደለም። እኔ ይሁዲ እንዳልሆነ ነው የማውቀው። እሺ ምን እንደሆነ ነው የምትለው አንተ? ይሁዲ መቼ ነው የተጀመረው? ከአብርሃም በኋላ፣ ከአብርሃም ጀምሮ ማለት ነው። አብርሃም የአይሁድ አባት ነው።
አይደለም። ይሁዲ መች ነው የተጀመረው? ቆይ ይሁዳ ከአብርሃም ነገድ አይደለ? ከያዕቆብ ከ12ቱ ልጆች አንዱ ነው ይሁዳ እኮ። ይሁዳ ከተወለደ በኋላ ነው ይሁዲ የተጀመረው። አዎ እኮ። ስለዚህ አብርሃም ጀምሮ ያሉት አጠቃላይ እስራኤላውያን አይሁዳውያን ተብሎ ነው የሚታወቁት። ኖ እስማኤላውያንም እኮ የአብርሃም ልጆች እኮ ናቸው። እስማኤል የአብርሃም ልጅ አይደለ እንዴ? ነው የአብርሃም ልጅ ነው እኮ አሁን። ስለዚህ ለአብርሃም ስለ አብርሃም ሳይሆን እያወራን ያለ ነው። አብርሃም ይስሐቅን ወለደ። ይስሐቅ ደግሞ 12ቱ ነገዶችን ወለደ። ከነዛ ውስጥ አንዱ ይሁዳ ነው። የዛ የይሁዳ ዘር ያለባቸው ሰዎች ይሁዲ ይባላሉ። ገባክ አይደለ? የይሁዲ አባት ይስሐቅ ነው እንጂ አብርሃም አይደለም። አብርሃምማ አያታቸው ነው። እኔ ምልህን ስማኝ። እኔ በአጠቃላይ ነው ያልኩ፣ እስራኤልን ጨምሮ ከአብርሃም ጀምሮ የአረብም አባት ነው አብርሃም። የአረብም አባት ነው። የእስራኤል ብቻ የአረብም አባት ነው አብርሃም። እንደዛ ከሆኑ የእስራኤላውያን አባት ተብሎ ወይም እስራኤላውያንም በዘልማድ አባታችን የሚሉት አብርሃም አባታቸው ስለሆነ አይደለም እኮ። የአረብም አባት ነው ነው ምልክ። እንደዛ ከሆነ በአንተ ሎጂክ ለምን አይሆንም ታዲያ? እኮ የአረብም አባት ከሆነ አሁን አብርሃም ይሁዲ አልነበረም።